ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው ውዶቼ። እና እንዴት ናችሁልኝ እናንተ? እኔ ጋር አልሐምዱሊላህ። እና ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እና ቲማቲም ለጤናችን አስፈላጊ ነው። በጣም በጥሩ ለጤናችን ዘርፈ ብዙ የፍራፍሬ አይነት ነው። እና ውዶቼ ቲማቲም አስፈላጊ ቢሆንም ለሰውነታችን ደግሞ ቲማቲም በጥቅሉ እንዳይመገቡ የሚመከሩ ሰዎች አሉ። ማለትም ያው በጤና ምክንያት እና እነዚህ ደግሞ ቲማቲም እንዳይመገቡ የሚመከሩ ሰዎች አንደኛ የልብ ህመም ያለባቸው ሰዎች ቲማቲም መጠቀም የለባቸውም። ምክንያቱም ቲማቲም በብዛት ተጠቀሙ የልብ ህመማቸው የማቃጠል ህመማቸው የመጨመር ባህሪ ስላለው ማለት ነው። ሁለተኛ ደግሞ የኩላሊት ጠጠር ያለባቸው ሰዎች፣ ሶስተኛ የሐሞት ጠጠር ያለባቸው ሰዎች እንዲሁም ደግሞ አራተኛ አላርጂክ የማሳከክ ባህሪ ያለባቸው ሰዎች እንደነዚህ ያሉ ሰዎች ቲማቲም መጠቀም የለባቸውም እላችሁ ወዶችዬ። እና በጥቅሉ አላህ ይጠብቀን፣ አላህ ከመጥፎ ነገር አላህ ይጠብቀን። እና ወዶቼ የዛሬው ቪዲዮ ይህን ይመስላል። ቤተሰብ የሆናችሁ ሼር አድርጉልኝ። ቤተሰብ ደግሞ ያልተዋወቃችሁ ደግሞ ሰብስክራይብ በማድረግ ከኔ ጋር ተቀላቀሉ፣ አብረን እንስራ። እና ውዶቼ የዛሬው ቪዲዮ ይህን ይመስላል። በሌላም ቪዲዮ እስከምንገናኝ ደህና ሁኑ፣ ሰላም ሁኑ ውድ የቻናሌ ቤተሰቦች።